ቀዳማዊ ምዕራፍ 2 ቁጥር 3 እስመ እግዚአብሔር ማእምር ውእቱ ሚለውን ርዕስ አድርገን ዝናብና ቅዝቃዜ ስላለ ሳናበዛባችሁ ጥቂት እንነጋገራለን። እግዚአብሔር ምንድነው አለ? አዋቂ ነው። እግዚአብሔር ምንድነው? ጮክ ብላችሁ በሉ። እግዚአብሔር ምንድነው? አዋቂ ነው። ይህንን ቃል የተናገረች ጸሎቷ የተሰማላት ሴት፣ ሸክሟ የተራገፈላት ሴት፣ ነቀፌታዋ የራቀላት ሴት፣ የደረሰባትን መከራ እግዚአብሔር ቆጥሮ ጭንቀቷን፣ ጩኸቷን፣ ሐዘኗን፣ ማጣቷን፣ መጎስቆሏን፣ መጎዳቷን፣ አንገት መድፋቷን አይቶ የጎበኛት ሴት እግዚአብሔር አዋቂ ነው አለች። ብፁዓን ለተሃድገሎሙ ኃጢአቶሙ፣ ኃጢአታቸው የተሰረየላቸው ሰዎች ብፁዓን ናቸው ይላል መዝሙረኛው ዳዊት። ሸክማቸው የተራገፈላቸው ሰዎች ብፁዓን ናቸው፣ የምስጋና ነዶ ይሰበስባሉ ማለት ነው። ብፁዓን ለተሃድገሎሙ ኃጢአቶሙ፣ ኃጢአታቸው ይቅር የተባለላቸው መተላለፋቸው የተደመሰሰችላቸው ሰዎች ብፁዓን ምስጉን ናቸው፣ የሚያመሰግኑ። ከነዚህ ሰዎች መካከል ብፅዕት ሐና እመ ሳሙኤል ናት። ሕልቃና የሚባል እግዚአብሔርን የሚፈራ ባል ነበራት። ነገር ግን ልጆች አልነበሯትም። በሕይወታችን ውስጥ ያጣነውና የጎደለ ነገር ይኖራል። እግዚአብሔር ግን አዋቂ ነው። የማይሰጠን አዋቂ ስለሆነ ነው፣ ስስታም ሆኖ አይደለም። መጽሐፋችን ያለ መከልከል ሰጪ፣ ያለ መንፈግ ለጋስ ነው ይለዋል እግዚአብሔርን። ሰው በጥያቄ መኖር አለበት። በምልአት የምንኖርበት ዓለም ይህ አይደለም። ይህ ዓለም በመፈለግ የምንኖርበት ነው። ሁሉ ተሟልተልን የምንኖረው በሀገራችን ነው። የት ነው ሀገራችን? አንድ ላይ መልሱልኝ። ሀገራችን የት ነው? ወለነሰ ዘውስተ ሰማያት ሀገርነ ይላል ቅዱስ ጳውሎስ። የኛ ሀገር ሰማይ ነው። የምንኖረው ተሻግረን ነው። እዚህ እንቆያለን እንጂ አንኖርም። ምድር ላይ ብዙ የሚጣፍጥ የሚመስል መራራ ህይወት አለ። ማንም ሰው እድሜ ልኩን ደስ አይለውም። ደስታ የማይቋረጥበት ምስጋና፣ እረፍት ምስጋና የሆነበት ሌላ ሀገር አለን። ያ ሀገር የት ነው ወገኖች? በሰማይ ነው። እግዚአብሔር ለዛ ክብር ያብቃን ሁላችንንም። እዚህ የተቀመጥነው ጨለማውን፣ ብርዱን፣ ቁሩን፣ ቅዝቃዜውን፣ ውሽንፍሩን፣ ዝናቡን የቻልነው እዛ ያለውን መርገም ለመቀነስ ነው። ከዛ ቤት እድል ፈንታችንን እንዳናጣ በዚያ ቤት እንድንኖር በአባቱ ቤት ባለው ብዙ መኖሪያ ስፍራ ያዘጋጅልን የልጁን መልክ ልናይ በዚያ አለ። ቅዳሴ ማርያም ላይ እናንተ የክርስቲያን ወገኖች ይሌለ እዚህ እንደተሰበሰባችሁ በዚያ ባለ ሀገራችሁ ይሰብስባችሁ። አያችሁ፣ በዚያ ይሰብስባችሁ። ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚን እንተ በሰማያት ነው። በሰማያት ባለች በኢየሩሳሌም ነፃ በምታወጣ በደብረ ጽዮን በኢየሩሳሌም ይሰብስባችሁ። በዚያ ምን አለ? የካህናት ማህበር አለ። አያችሁ፣ የካህናት ማህበር ወደ ተተከለበት ድንኳን ያስገባችሁ። ወደ ቅኔ ማህሌቱ ያለማቋረጥ ምስጋና ወደሚከናወንበት እስራ አርባዕቱ ካህናተ ሰማይ ያለማቋረጥ የልዑልን መንበር እያጠኑ ቅዱስ ቅዱስ ወደሚሉበት ያስገባችሁ። የእሳት ድንኳን ወደ ተተከለበት ያስገባችሁ። እሳቱ ሥላሴ ነው አይደለም እንዴ? አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት እንላለን። ስለዚህ በሰማይ ያለ ቤታችን የሥላሴ ቤት ነው። የእሳት ድንኳን የተተከለበት የካህናት ማደሪያ ጉባኤ ወዳለበት ያስተማሩ የሐዋርያት ማህበር ድል የነሱ የሰማዕታት ማህበር ወዳለበት ያስገባችሁ ይላል። ከዚያ ምን ይላል መሰላችሁ? በዚያ የተሳለ የፊቱ መልክ አለ ይላል። በዚያ የተሳለ የፊቱ መልክ አለ። ንጹሕ አክሊልና ብሩህ ልብስ በዚያ አለ ይላል። የልጁ መልክ ያለበት ነው የኛ ሀገር። አያችሁ፣ የተሳለ የፊቱ መልክ፣ መስቀል ላይ የዋለው የፊቱ መልክ፣ እኛን የሰራበት የፊቱ መልክ፣ በቅድስና ያጌጥንበት የፊቱ መልክ ወደዚያ ያስገባን መድኃኔዓለም ሁላችንንም። ስለዚህ ያ ነው የኛ ቤት። በዚያ ነው ደስ የሚለን። እዚህ ደስ አይለንም። እዚህ ደስ ሊለንም አንፈልግም። ሙሉ ደስታ አንፈልግም። ግን መከራ እንዳይበዛብን እንለምነዋለን። ክርስትና የሰማይ በረከት ብቻ አይደለምና ዋናው ግን የሰማይ በረከት ነው። እሱ መንግስቶ ወጽድቆ ነው። ወዝሰ ኩሎ ይትወሰክ ለክሙ፣ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው።
በዝናብ አብቅሎ የዕለት እንጀራችንን የምንለው ትርፍ ነው። አያችሁ፣ ምክንያቱም መንግስቱን አዘጋጅቶልናል። ለሰማያዊ ርስት ለልዩ ክብር እግዚአብሔር አዘጋጅቶናል። ክብርና ምስጋና ለስሙ ይሁን። በዚያ ነው የምንኖረው። የኛ ሀገር እዛ ነው። ስለዚህ እዚህ ጉድለት አለ። በጉድለታችን ውስጥ ግን አዋቂው ማን ነው ወገኖቼ? እግዚአብሔር ነው። አያችሁ፣ ቢጎድልብንም አዋቂ ክርስቲያኖች ቁሳቁስ ቆጥረው አያመልኩትም እግዚአብሔርን። ቢያጡም ቢያገኙም ተመስገን ይሉታል። በማጣትም ተመስገን፣ በማግኘትም ተመስገን፣ በማጌጥም ተመስገን፣ በመታረዝም በመልበስም ተመስገን፣ በሁሉ ተመስገን ያለማቋረጥ። አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረ ነው። ስላደረገው ነገር ሁሉ እግዚአብሔርን ያለማቋረጥ አመስግኑት ነው። ምስጋና የክርስቲያኖች እስትንፋሳቸው ነው። እንደምንተነፍሰው ኦክሲጅን ጸሎትና ምስጋና ተመሳሳይ ነው። ያለ ምስጋና ውለን አናድርም። ተመስገን ሳንል አንውልም። ተመስገን ሳንል አናድርም። እሱ ምናችን ስለሆነ አባታችን፣ በእውነት ለሁላችሁም አባት ይሆናችሁ። ቶሎ ቶሎ መልሶ ስትጠየቁ በረከቱን በሁላችን ላይ እግዚአብሔር ያዝንብልን። ስለዚህ ጉድለታችንን ያውቃል። አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ፣ የምትረገም፣ የሚያሽሟጥጡባት ብዙ ነበሩ። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን የምንፈልገው ሰው እኮ አለ አይደለም እንዴ? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም። ምሳ እንኳን ለመብላት እንደ እጁን ወደ ኪሱ ይሰዳል። ከበላን በኋላ አይ እሱ የለውም ምንም የለውም፣ እሱ ለኪሳራ ነው፣ ለትርፍ አይጠራም። ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ነው። ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው በተፈጥሮ። ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም። እኛ ክርስቶሳውያን ነን። እኛ የክርስቶስ ከሆንን የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ውስጥን ያያል፣ ይፈትን እግዚአብሔር። ልብ ወክልያተ ነው። ልብና ኩላሊትን የሚመረምር አምላክ ልጆች ነን። ስለዚህ ፊትን አይተን አናደላም። እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም። አምላካችን እግዚአብሔር ከሁላችን ጋር ይሁን እና የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ብዙ አልተረክላችሁም፣ ሰዓት የለም ብያቸዋል። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የእሷ ታሪክ የብዙዎቻችንን ልብ ይነካል። ጸሎቷን እመቤታችን ጸለያዋለች። ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ የእመቤታችን ጸሎት ነው። ከሐናም ሳሙኤል ወስዳለች። ትሁት እናት ስለሆነች በስጋ የእመቤታችን እናት ሆናለች። በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከእሷ እንድትወስድ በቅታለች። ማን ይመስገን ወገኖቼ፣ እግዚአብሔር የተመሰገነ ይሁን። ክርስትና እንደዚህ ነው። አያችሁ፣ ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ በመጎዳቷ በመጉበጧ አላማረረችም። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምፅ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን ከልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህ ሁላችንንም ይስማን ወገኖቼ። ወዘእንበለ ንስአሎ ይውፍቶተና ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለእኛ ሊሰጠን ፍላጎታችንን ብቻ ይፈልጋል። ብዙ እንድንጮህ አይፈልግም። ዋናው የአባትነት ክብሩን አንንሳው። የልጅነት ጸጋችን እንዳይገፈፍ አባት ብለን እንኑር። የልጅነት መንፈስ ይኖረን። ከዛ ዘእንበለ ንስአሎ ይውፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብለው ይሰማሉ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት፣ ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው። ከሳ ያለው ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው የያዘው።
ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ጉቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት አያችሁ። እግዚአብሔር ከዚህ ይሰውረን። በግምት ተናገረ ካህኑ ኤሊ። እንዲሁ በግምት ሰክራ ነው አለ። ተጠጋትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። እስቲ ተናገሩ፣ እኔ በሉ። ልቧ ያዘነባት ሴት ነኝ። እግዚአብሔር ሐዘናችንን ይስማን። ልቧ ያዘነባት ሴት ነኝ በሶስተኛ መደብ ነው። መጽሐፍ ቅዱስ ብዙ ጊዜ በሶስተኛ መደብ የመጠቀም ጠባይ አለው። በአንድ ወቅት ኢያሱ በቅዱስ ሚካኤል ፊት ሰግዶ ጌታዬ ለባሪያው የሚነግረው ምንድን ነው አለ። ለእኔ ምን ልትነግረኝ መጣ ነው ቋንቋ። ብዙ ቦታ ላይ እንዲህ እናያለን። አሁንም ብቻዋን የሆነች ሴት፣ የተጣለች የወደቀች ሴት ልቤ አዝኖ ነው አላለችም። ልቧ ያዘነባት ሴት ነኝ አለች። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለእኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥለው እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የእኛን ስራ ለነቀፉን ሰዎች እንዲያሳይ ዕድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ወአጻድከ በቅብር እሴየ በአንጻሪሆሙ ለእለ ይሳቅዑኒ። በሚገዳደሩኝ ወይም በጠላቶቼ ፊት ለፊት ወአጻድከ በቅብር እሴየ፣ ራሴን ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳየናል። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። እግዚአብሔር ምንድን ነው ወገኖቼ? አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ህይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን፣ ምን እንደሚቸግረን፣ ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች፣ ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶች ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። የብቸኞች አባት ነው። አብ ለእጓለ እማውታ እግዚአብሔር አብ ለእጓለ እማውታ ወመኮንኖ ለእቤራት እግዚአብሔር ውስተ ቤተ መቅደሱ ይላል። እግዚአብሔር የድሃ አደጎች አባት። መዝሙረ ዳዊት መዝሙር 68 አብ ለእጓለ እማውታ ወመኮንኖ ለእቤራት መዝሙር 67 በቅንፍ 68 እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ። እግዚአብሔር የድሃ አደጎች አባት፣ የብቸኞች ዳኛ ነው፣ የባልቴቶች ዳኛ ነው። ወመኮንኖ ለእቤራት እግዚአብሔር በቤተ መቅደሱ ይልና ብቸኞችን ያሳድራቸዋል። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ፣ ብቸኞችን በቤቱ ያሳድራቸዋል። ወያወጽኦሙ ለሙቁሃን በኃይሉ፣ እስረኞችን በኃይሉ ያወጣቸዋል። እግዚአብሔር ያውጣን ሁላችንንም። በስንት ነገር ታስረናል። በዘረኝነት የታሰረ አለ፣ በትብትብ ሕይወት የታሰረ አለ፣ በምቀኝነት በክፋት በተንኮል ሰንሰለት ሰይጣን ያሰረው አለ፣ በዝሙት መንፈስ የታሰረ አለ፣ በሱሰኝነት የታሰረ አለ፣ በጭካኔ የታሰረ አለ፣ ፍትህ አጥቶ ተገፍቶ የታሰረ አለ። ማን ያውጣ ወገኖች? እግዚአብሔር ይችላል። እግዚአብሔር ያውጽሙ ለሙቁሃን በኃይሉ። አያችሁ፣ አብ ለእጓለ እማውታ ወመኮንኖ ለእቤራት። እግዚአብሔር የድሃ አደጎች አባት፣ የባልቴቶች ዳኛ ነው። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ፣ እግዚአብሔር በቤቱ ብቸኞችን ያሳድራቸዋል። እስረኞችን በኃይሉ ከእስር ቤት ያወጣቸዋል። ከማሁ ለምሩራን እለ ይነብሩ ውስተ መቃብር። ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ። በመቃብር የመቃብር ሕይወት ቢኖራ ለማለ እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ
ሐሰው ከጸላይትከ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉን። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ ብዙ አሉ። እግዚአብሔር ግን አዋቂ ነው። እግዚአብሔር ምንድን ነው ወገኖቼ? አዋቂ ነው። ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይልሃል አለችው ኤሊን። የሳቅብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን እጤትን ነው ይዤ መጣሁ አለች። እግዚአብሔር ያስክረን ሁላችንንም አሜን በሉ። በጥሩ ጥያቄ ስክር ያርገን። አንዳንዴ ጥሩ ነው በፍቅር መስከር። የሚችል አምላክ ፊት ሰክራ ነበር። እውነት ነው። ከንፈሯ ይንቀጠቀጣል፣ ድምጿ አይሰማም፣ ሰውነቷ ይርገበገባል። ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ። ግን ተቸግራ ነበረ። ከዚያ በኋላ ስካሯን የሚያበርድ ብቻ ሳይሆን እንደ ሰባን ቦሳ ለምስጋና ያቆም አዲስ ኃይል እግዚአብሔር ሰጠ። ክብርና ምስጋና ለስሙ ይሁን። ይችላል የኛ አምላክ የተቆረጠውን መቀጠል። ይችላል የኛ አምላክ ባዶነትን መምላት። ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር። እግዚአብሔር ይችላል። ይችላል አይችልም? ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ለእግዚአብሔር የሚሳነው ነገር ሁሉን ይችላል፣ ሁሉን ያውቃል። የማይችል ይመስላል፣ ይችላል። እግዚአብሔር አዋቂ ነው። ሲታው አዋቂ ነው። እግዚአብሔር ለእኛ የሚያዘጋጃችሁ ነው። ብዙ የህይወት መንገዶች አሉ፣ ያልተመለሱ ብዙ ጥያቄዎች አሉ። እንደም ሳሙኤል የሆነ ቀን ይመልስልናል። ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች። በኩራትም አትናገሩ እስመ እግዚአብሔር ማይምሩ። እግዚአብሔር አዋቂ ነው፣ ሁሉን አዋቂ ነው። በማጣቴ ዘመን ውስጥ ግን እኔ ከኔ ጋር ነበር። ምንም ባይኖርን እንኳን ማን ከኛ ጋር ይሆን? እግዚአብሔር። ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም። አንዳች የሌለን ስንሆን ሁሉ የኛ ነው ይላል መጽሐፍ። ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተብ ሲኮን ነው። የእግዚአብሔር ሰው መሆን ሐሳብን ከዓለም እይታ አሻግሮ ይለያል፣ ያሳያል። ከሚታየው ጀርባ የማይታየውን ያሳያል። ሌላ የምንኖርበት ሀገር ስላለ ለዛ ሀገር ያዘጋጃል። ስለዚህ እግዚአብሔር ከኛ ጋር አይኖር። ከገንዘብ ጋር ሆነው እግዚአብሔርን ያጧሉ። ከስልጣን ጋር ሆነው እግዚአብሔርን ያጧሉ። ከብዙ ስኬት ጋር እግዚአብሔር የሌላቸው አሉ። ከብዙ ሀብት ጋር እግዚአብሔር የሌላቸው አሉ። ከታላልቅ እጅግ ከሚያስፈራ ጉልበት ጋር እግዚአብሔር የሌላቸው አሉ። ከሚያስደነግጥ ግርማ ጋር ውስጣቸው ባዶ የሆኑ ብዙ ሰዎች አሉ። ኩስስ ያለ ኩስምን ያለው ባህታዊ ፊት እግዚአብሔር አብሮት አለ። ማን ከኛ ጋር ይሁን ወገኖች? እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ካለ ማንም አይቃወመንም። ምክንያቱም እግዚአብሔር አዋቂ ነው። ስሙ የተመሰገነ ይሁን። ስለዚህ ይኸውልህ የከንፈሬን ፍሬ ስለቴን ለቤተ መቅደስ ሰጣለሁ ያልኩትን ደረቅ በቅሎ የተባልኩትን ማህፀኔን ያለመለመልኝን የእግዚአብሔርን ስጦታዬን ተቀበለኝ አለችው ለኤሊ። የምትወደው ልጇን ለመቅደሱ ሰጥታ ስትወጣ ምንም አይነት ስስት አይታይባትም። እንደወጣች እግዚአብሔር በብዙ ፍሬ ባረካት። ማን ይመስገን ወገኖች? ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ብዙ የመከራ መንገዶች ያሉን ግን እናልፋቸዋለን። ጸሎት አናቋርጥ። አሁን የተደቆስንባቸው ኑሮ ውስጥ ያለን ሰዎች አለ። አሁን እግዚአብሔር በእውነት በእኔ ህይወት አለ፣ በእኔ ኑሮ ውስጥ አለ፣ በእኔ ጓዳ አለ። ለነከሌ ፈጠን ፈጠን አድርጎ እየሰራ ነው። የኔን መንገድ አርዝሞብኛል። ምን ነው የኔ ጨለማ አልነጋ አለ፣ የኔ ሌሊት አልነጋ አለ፣ የኔ ፀሐይ አልወጣ አለ ብለን ተማረን ይሆናል። እግዚአብሔር አዋቂ ነው። በሱ ፈቃድ አንድ ቀን ይነጋልሻል። የዛን ቀን ሲነጋ የበለጠ ይደምቃል። እግዚአብሔር ያንጋልን ለሁላችን ይችላል። እግዚአብሔር ማንጋት። የእስራኤል ጉዞ ይገርማል። 430 ዓመት በባርነት የኖረውን እስራኤልን አስቡት። 5 ትውልድ ሙሉ ጡብ እያቦካ ነበር የኖረው። ኃይላቸው፣ እውቀታቸው፣ ጥበባቸው ምን የተሻለ እውቀት ቢኖራቸው የእነሱን እውቀት ግብፅ አትፈልግም። የራሷን ፒራሚድ ብቻ ነበር የምታስገነባቸው። ከብዙ እውቀትና ጥበባቸው ጋር እየተረገጡ የሞቱ ነበሩ። በተለይ ወንዶች ልጆች በኩር ልጆቻቸው በሙሉ እየተረገጡ ሞተዋል። በዚህ ሁሉ መከራ ውስጥ ሲኖሩ ግን አንድ ቀን የአባቶቻቸው አምላክ እንደሚጎበኛቸው ይጠብቁ ነበር። ሁሉን አዋቂ እግዚአብሔር በጸና ክንድ በበረታ ኃይል ከዚያ እንዲወጡ አደረጋቸው። እግዚአብሔር ከማጥ ውስጥ ያውጣን ሁላችንን። ከወጡ በኋላ መንገዳቸው ረዘመ ይላል ኦሪት ዘጸአት ምዕራፍ 13 ቁጥር 17 ላይ ያለውን ኃይል ቃል ፈልግ